ሰላም የዩቲዩብ ዩኒክ አካዳሚ ቤተሰቦች ሁላችሁም እንዴት ናችሁ? ሁላችሁም በያላችሁበት በመልካም ሁኔታ ላይ እንዳላችሁ ተስፋ እናደርጋለን። ዛሬም ደግሞ እንደተለመደው ባለፈው የጀመርነውን የፍሬሽማን ፓርት ነው ሂስትሪ ኦፍ ኢትዮጵያ ኢን ዘ ሆርን የሚለውን በፓርት 2 ተመልሰናል ማለት ነው። የቻናላችን ቤተሰቦች እንደ ሁል ጊዜው ቪዲዮአችን ላይክ በማድረግ እንድትጀምሩ እያሳሰብን ለቻናላችን ደግሞ አዲስ ሆናችሁ ሰዎች ሁላችሁም ሰብስክራይብ በማድረግ እንደዚህ አይነት የትምህርት ነክ ቪዲዮዎች እንዲደርሷችሁና የፍሬሽማን ውጤታችሁን በአንድ ስቴፕ ከፍ ለማድረግ የሚረዷችሁን አጋዥ የትምህርት ነክ ቪዲዮዎች እንዲደርሷችሁ የደወል ምልክቱን በመጫን ቤተሰብ እንድትሆኑ እናሳስባለን። ሁላችሁም ከመጀመሪያችሁ በፊት ላይክ አድርጉ። እንግዲህ ከኛ ጋር በምትቆዩበት ሰዓት ምንም አይነት የሚባክን ጊዜ እንደማይኖራችሁ እርግጠኞች ነን። መልካም ጊዜ። ወደ ትምህርታችን እንገባለን ማለት ነው። በባለፈው 4 ፖይንቶችን አይተናል። ስለ ሂስትሪ፣ ኔቸር ኦፍ ሂስትሪ አይተናል፣ ዩዞቹን አይተናል፣ ሶርስ ኦፍ ሂስትሪ አይተናልና ክሪቲካል አናላይሲስ ኦፍ ሶርስስ የሚለውን ደግሞ አይተናል። ዛሬ ደግሞ በፓርት 2 1.5 ጀምረን ያለውን እናያለን ማለት ነው። 1.5 ምንድነው የሚለው? ሂስቶሪዮግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ማለት ነው። ሂስቶሪዮግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለውን እናያለን ማለት ነው። what does this mean? Historiography means can be defined as what? The history of historical writing. ሂስቶሪዮግራፊ ማለት ስለ ታሪክ አጻጻፍ ታሪክ ምን ይባላል? ሂስቶሪዮግራፊ በመባል ታውቃል ማለት ነው። ሂስቶሪዮግራፊ is what? The history of historical writing. ስለ historical writing ስለ ታሪክ አጻጻፍ ያለው ታሪክ ምን ይባላል? ሂስቶሪዮግራፊ በመባል ታውቃል ማለት ነው። ሂስቶሪዮግራፊ ደግሞ ያጠናል how knowledge of the past either recent or distant is obtained and transmitted. የቅርብም ሆነ የሩቅ ፓስት ኖሌጆች እንዴት ኦብቴን ይሆናሉ፣ እንዴት ይገኛሉ፣ እንዴት ትራንስሚት ይሆናሉ የሚለውን ነገር ያጠናል ማለት ነው። ሂስቶሪዮግራፊ is an intentionally attempt to understand the represent description of the past event in writing ማለት ነው። the organized study and narration of the past was introduced by ancient Greek historian notably Herodotus ከ484 እስከ 425 BC የነበር ሰው ነው። ቱሲዲደስ ደግሞ ከ455 እስከ 400 BC የነበረ ሰው ነው ማለት ነው። እዚህ ጋር ፈተና ለሚወጡ ሁለት ጥያቄዎች ልንገራችሁ። የመጀመሪያ ሂስቶሪዮግራፊ ማለት ምን ማለት ነው ማለት ይላል። ሂስቶሪዮግራፊ ማለት ምንድነው? ሂስቶሪ ኦፍ ሂስቶሪካል ራይቲንግ ማለት ነው አንደኛ። ሁለተኛ ሂስቶሪዮግራፊን ያስጀመሩ ሰዎች እነማን ናቸው ቢባሉ ማን ናቸው? ሄሮዶተስ እና ቱሲዲደስ ናቸው ማለት ነው። ሂስቶሪዮግራፊ ደግሞ ያጠናል ስለምን how knowledge is past either የቅርብ ሊሆን ይችላል or የሩቅ እንዴት ይገኛል ዘን እንዴት ትራንስሚትድ ይሆናል የሚለውን ያጠናል ማለት ነው። እዚህ ጋር ያሉትን እንደዚህ አይነት ሜን ፖይንቶች አሉት ማለት ነው። ኔክስት ስንቀጥል ደግሞ the major tradition of thinking writing about the past is in the Chinese the Han dynasty figure ሲማኪያን ይባላል። ቅድም እንዳለው ናሬሽን ኦፍ ዘ ፓስት ያስጀመሩት ቱሲዲደስ እና ሄሮዶተስ ናቸው ብለናል። በቻይኖችም ተመሳሳይ ሰው ነበር። በሃን ዳይናስቲ ጊዜ ሲማኪያን የሚባል ሰው ነበር ማለት ነው። ሂስቶሪ emerged as academic discipline in the second half of 19th century. in first in Europe and subsequently in the other parts of the world including the US ማለት ነው። ሂስትሪ as academic discipline ኢመርጅ አድርጎ academic discipline like anthropology ሊሆን ይችላል፣ ፊዚዮሎጂ፣ ባዮሎጂ፣ ጂኦግራፊ whatever እንደነዛ ፊልድ የሆነው ሰከንድ ሃፍ ኦፍ 19th ሴንቸሪ ላይ ነው። መጀመሪያ የት ነው የሆነው? አውሮፓ ውስጥ ነው። ከዛም በኋላ ወደ ተለያዩ ዓለም ክፍሎች ተሰራጭቷል። አሜሪካን ጨምሮ ማለት ነው። ዘ ጀርመን ሂስቶሪያን ሊኦፖልድ ቮን ራንኬ ከ1795 እስከ 1886 የነበረ ሰው ነው። and his colleague የሱ ጓደኞች established history as an independent discipline in Berlin with its own set of methods and concepts by which historians collect evidence of the past events, evaluate the evidence and present a meaningful discussion of the subject ማለት ነው። history as academic discipline ሰከንድ ሃፍ 19th ሴንቸሪ ላይ አውሮፓ ላይ ነው ኢመርጅ ያደረገው። ከዛ ወደ ተለያዩ ዓለም ክፍሎች ተሰራጨ ብለናል። ኢመርጅ እንዲያደግ ደግሞ ያደረገው ሂስትሪ አስ አካዳሚክ ዲሲፕሊን ደግሞ እንዲጠራ ያደረገው ማን ነው? ሊኦፖልድ ቮን ራንኬ እና የሱ ጓደኞች ናቸው ማለት ነው። የት ላይ? በርሊን ላይ ማለት ነው። due to this contribution to the scientific of the past labeled as the father of modern historiography. እሱ ደግሞ ስለ ፓስት ስለ ሂስትሪ በዚህ ልክ ኮንትሪቢዩት ስላደረገ ሂስቶሪክ አካዳሚክ ዲሲፕሊን እንዲሆን ስላደረገ ሊኦፖልድ ቮን ራንኬ ምን ይባላል? ዘ ፋዘር ኦፍ ሞደርን ሂስቶሪዮግራፊ ይባላል ማለት ነው። ከዚህ በፊት ሄሮዶተስ ዘ ፋዘር ኦፍ ሂስትሪ ይባላል ብለናል። ሂስትሪ ዘ ፋዘር ኦፍ ሂስትሪ ይባላል ለምንድነው? አንደኛ ለመጀመሪያ ጊዜ ታሪክን ስለጻፈ፣ ሁለተኛ ማይዝን ወይም ደግሞ አፈ ታሪክን ከፋክቶች ስለለየ የመሳሰሉትን ስላደረገ ብለን ለዛ ኮንትሪቢዩሽን ደግሞ ዘ ፋዘር ኦፍ ሂስትሪ በብልታል ተሰጥቷል ማለት ነው። ሊኦፖልድ ቮን ራንኬ ደግሞ
ሂስትሪን አስ አካዳሚክ ዲሲፕሊን ኢመርጅ እንዲያደርግ ስላደረገ ዘ ፋዘር ኦፍ ሞደርን ሂስቶሪዮግራፊ በመባል ይታወቃል ማለት ነው። እዚህ ጋር ለዚህ ኮንትሪቢዩሽኑ ሊዮፖልድ ቮራንኬ ምን ተብሏል? ዘ ፋዘር ኦፍ ሞደርን ሂስቶሪዮግራፊ ተብሏል ማለት ነው። እዚህ ጋር ሁለት ለፈተና የሚወጡ ጥያቄዎችን ልንገራችሁ። የመጀመሪያው በሃን ዳይናስቲ ጊዜ ቻይና ላይ የነበረው ሂስትሪ ላይ ሞደር ኮንትሪቢዩሽን የነበረው ሰው ማን ነው ሊባል ይችላል። ይሄ ሲማኪያን ነው ማለት ነው። ከዛም በኋላ ሁለተኛው ሂስትሪ እንደ አካዳሚክ ዲሲፕሊን ኢመርጅ ያደረገው መቼ ነው ልትባል ትችላላችሁ። ሰከንድ ሀፍ 9th ሴንቸሪ። የት ከተባላችሁ ደግሞ አውሮፓ ላይ ነው። ከዛ ወደ ተለያዩ ዓለማችን ክፍሎች እንደተሰራጨ ማለት ነው። ሂስትሪ ደግሞ አስ አካዳሚክ ዲሲፕሊን ኢመርጅ እንዲያደርግ ያደረጉት እነማን ናቸው ሲባል ሊዮፖልድ ቮራንኬ እና የሱ ጓደኞች ናቸው። ስፔሻሊ ብዙ ጊዜ የሚመጣው ሊዮፖልድ ቮራንኬ ነው ማለት ነው። ሶስተኛው ደግሞ ሂስትሪ ኢመርጅ ያደረገበት ከተማ የት ነው ሊባል ይችላል። በርሊን ነው ማለት ነው። ስለዚህ እዚህ ጋር እነዚህን ፖይንቶች እንድትይዙ ያስፈልጋል ማለት ነው። እንቀጥል። the earliest known reference that we have on history of Ethiopia and the Horn is the periplex of the Eritrean Sea written in the 1st century AD by an anonymous author ማለት ነው። አሁን ስለ ሂስቶሪዮግራፊ ነው እያወራን ያለው፣ ስለ ታሪክ አጻጻፍ ማለት ነው። ለመጀመሪያ ጊዜ በኢትዮጵያና በአፍሪካ ቀንድ መካከል ስለ ኢትዮጵያና ስለ አፍሪካ ቀንድ ተጽፎ የተገኘው የድሮ መጽሐፍ ምን ይባላል? ፐሪፕለስ ኦፍ ኤሪትሪያንስ ይባላል። መቼ ተጻፈ? በአንደኛው ክፍለ ዘመን ተጻፈ። በማን ተጻፈ? ጸሐፊው አይታወቅም፣ ማንነው ነው ማለት ነው። ሁለተኛ another document describe Aksum trade in the Aksumite kings combined on both sides of the sea is the Christian topography composed by Cosmas Indicopleustes a Greek sailor in the 6th century ማለት ነው። ሁለተኛው ደግሞ ከፐሪፕለስ ኦፍ ኤሪትሪያን ሲ በመቀጠል የተገኘው ስለ ኢትዮጵያና ስለ አፍሪካ ቀንድ የሚያወራው መጽሐፍ ኮስማስ ክርስቲያን ቶፖግራፊ ይባላል። በኮስማስ ኢንዲኮፕለስተስ የተጻፈ ነው። ኮስማስ ደግሞ ግሪክ ሴለር እንደነበር ከዛም በኋላ እሱ ደግሞ በ6ኛው ክፍለ ዘመን እንደጻፈው ይገመታል ማለት ነው። እዚህ ጋር እነዚህ ነው ያለው። ከዛም በኋላ the inscription are the earliest written Ethiopian material dates from the 7th century። አሁን እዚህ ጋር ቀለል አድርጋችሁ ለመያዝ እንዲያመቻችሁ ምን ታደርጋላችሁ መሰላችሁ? በመጀመሪያ the earliest known reference of the history of Ethiopia and the Horn ካላችሁ በመጀመሪያው ክፍለ ዘመን የተጻፈው ፐሪፕለስ ኦፍ ኤሪትሪያንስ ይባላል። በአንደኛው ክፍለ ዘመን የተጻፈው ከዛ በኋላ ጸሐፊው አይታወቅም። ከሱ ቀጥሎ ደግሞ ኮስማስ የጻፈው ነው። ኮስማስ ክርስቲያን ቶፖግራፊ የሚል መጽሐፍ ጽፏል ማለት ነው። እሱ ደግሞ በ6ኛው ክፍለ ዘመን ነው የጻፈው። ከዛ በ7ኛው ክፍለ ዘመን ደግሞ ኢንስክሪፕሽኖች ነበሩ፣ የድንጋይ ላይ ጽሁፎች ነበሩ። ዶክመንት አባገሪማ ሚኒስትሪ አባገሪማ ሚኒስትሪ ላይ የተገኙ ዶክመንቶች ነበሩ። ማኑስክሪፕት ዲስከቨር ኢን ሀይቀ እስጢፋኖስ ላይም የተገኙ ሀይቀ እስጢፋኖስ አሁን ወደ ወሎ አካባቢ የሚገኝ ነው። እዛ የሚገኙ ዶክመንቶች እንደነበሩ ማለት ነው። ለመያዝ እንዲመቻችሁ earliest በአንደኛው ክፍለ ዘመን መጽሐፍ ነበር። ዘ ፐሪፕለስ ኦፍ ኤሪትሪያንስ ይባላል። ጸሐፊው አይታወቅም፣ በአንደኛው ክፍለ ዘመን የተጻፈ። ከሱ ቀጥሎ ደግሞ በ6ኛው ክፍለ ዘመን ስለ አክሱማይት ትሬድ እና ስለ አክሱማይት ኪንግ የሚያወራ መጽሐፍ ነበር። ያ መጽሐፍ ክርስቲያን ቶፖግራፊ ይባላል። በ6ኛው ክፍለ ዘመን የተጻፈው በኮስማስ ነው የተጻፈው። ከሱ ቀጥሎ በ7ኛው ክፍለ ዘመን ደግሞ ኢንስክሪፕሽን የድንጋይ ላይ ጽሁፎች ነበሩ እና ዶክመንቶች ነበሩ። ዶክመንቶች ለምሳሌ አባገሪማ ሚኒስትሪ ላይ የሃላ የሚገኙና ማኑስክሪፕት ደግሞ እነ ሀይቀ እስጢፋኖስ ላይ የተገኙ እንዳሉ ማለት ነው። The value of manuscript is essentially religious። ማኑስክሪፕቶቹ አብዛኞቹ ምንድናቸው? ሪሊጂየስ ናቸው፣ ሃይማኖታዊ ናቸው። ስፔሻሊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶች ናቸው። በት ግን ማኑስክሪፕቱ ላይ ምን አለ? ኮንቴንት ሊስት ኦፍ ሜዲቫል ኪንግ ኤንድ ዜር ሂስትሪ ኢን ብሪፍ ማለት ነው። ሜዲቫል ፔሪድ ላይ የነበሩ እንደ መጀመሪያ ላይ እንዳወራ ነው ሂስትሪ ለማጥናት ቀለል አድርጎ ለማጥናት በሶስት ተከፋፍሎ ይከፈላል። አንሸንት፣ ሜዲቫል እና ሞደርን ተብሎ ይከፈላል። ይሄ ደግሞ ፔሪዳይዜሽን በመባል ይታወቃል። እዚህ ጋር ሜዲቫል ፔሪድ ላይ የነበረው ኢትዮጵያ ኪንጎች እና የነሱ ታሪክ ብዙ ጊዜ ማኑስክሪፕቶች ላይ ብሪፍሊ ተጽፎ ይገኛል ማለት ነው። ሜዲቫል ኢትዮጵያን ሂስትሪ ኢዝ ሃጊዮግራፊ ኦሪጂኔትድ ፍሮም ኢትዮጵያ ኦርቶዶክስ ቸርች ማለት ነው። ሜዲቫል ኢትዮጵያን ሂስትሪ የተጻፈው ሃጊዮግራፊ ነው ወይም ገድል እንደማለት ነው። ገድለ ቅዱሳን እንደሚባለው ማለት ነው። ይሄ ደግሞ የሚጻፈው የተገኘት ነው ኢትዮጵያን ኦርቶዶክስ ቸርች ላይ ነው ማለት ነው። እነዚህ ሲጻፉ አንደኛ በግዕዝ ነው የተጻፉት። ሁለተኛ ሃጊዮግራፊ ሜን ፈንክሽናቸው ወይም ደግሞ ኢምፖርታንሳቸው ኢንሃንሲንግ ዘ ፕሬስቲጅ ኦፍ ሴንተስ የሴንቶቹን ወይም ደግሞ የቅዱሳኖቹን እንትን ገድላት ኢንሃንስ ማድረግ ማጉላት ነው ማለት ነው ጥቅማቸው። ዴቨሎፕመንቱ ዘ ቸርች ኢን ዘ ስቴት ስለ ቸርች እና ስለ ስቴት ዴቨሎፕመንት ኤንድ ቴሪቶሪያል
ኮንኩዌስት ባይ ሞናርቾች ወይም ደግሞ ነገስታቱ ስለያዛቸው ሀገረ ግዛቶች ወይም ስለያዛቸው ግዛቶች የሚያወራ ነው ማለት ነው። ፓራላሊ በተመሳሳይ ደግሞ ሃጊዮግራፊካል ትራዲሽን ኤግዚስት አሞንግ ሙስሊም ኮሚኒቲ ላይ ሃጊዮግራፊ እንደነበር ሼክ ጃፋር ቡኮ ጋቲራ ኢንወልዶ ላይ ማለት ነው። ዘ ሴንት ላይፍ ዘ ዴቨሎፕመንት ይሄ እንትሮቹ ናቸው ጠቀሜታዎቹ ነው። ዘ ሴንት ላይፍ ዘ ዴቨሎፕመንት ኦፍ ኢንዲጂነስ እስላም ኤንድ ኮንታክት ቢትዊን ሙስሊም ኮሚኒቲ ኤንድ አውትሳይድ ማለት ሶ ቀደም እንዳልኳችሁ ሃጊዮግራፊ ማለት ገድል ማለት ነው። ሶ ሜዲቫል ዘባ ማኑስክሪፕቱ ቀደም መጀመሪያ እንዳልነው ማኑስክሪፕቶች አሉ። እነዛ ማኑስክሪፕቶች ሪሊጂየስ ናቸው። ማኑስክሪፕቶቹም ሜዲቫል የኢትዮጵያን ኪንጎች እና ታሪካቸውን ይይዛል። ማኑስክሪፕቶቹ ምንድናቸው? ሃጊዮግራፊ ናቸው። ወይም ደግሞ ሜዲቫል ኢትዮጵያን ሂስትሪ የተጻፈው በሃጊዮግራፊ ወይም በገድላት ነው። ይሄ ደግሞ ኢትዮጵያ ኦርቶዶክስ ቸርች ላይ ይገኛል። ይሄ አንደኛ የተጻፈው በግዕዝ ነው። ሁለተኛ ጠቀሜታው ምንድነው? ኢንሃንሲንግ ዘ ፕሬስቲጅ ኦፍ ሴንተስ የሴንቶቹን ፕሬስቲጅ ተጋሉ ወይም ደግሞ ህይወትን ማግነን ነው። ኢንሃንስ ማድረግም ነው እንትን የሚለው። ከዛ ስለ ቸርች ዴቨሎፕመንት ስለ ተራራት ኮንኩዌስት ባይ ሞናርቾቹ ወይም ነገስታቶች ስለሆናቸው ቴሪቶሪዎች ማወራ ነው ማለት ነው። በተመሳሳይ በሙስሊሞች ዘንድ ይሄም እንደዚህ አይነት አለ ወይም ሃጊዮግራፊ አለ ማለት ነው። ይሄ ደግሞ ከኦርቶዶክሶቹ ለየት የሚያደርገው እነዚህ ስለ ኮንታክቶች ስለ ሙስሊም ኢንሳይድ ሊሆን ይችላል ወይም ደግሞ አውትሳይድ ስላላቸው ኮንታክቶች እዚህ ጋር ተጽፏል ማለት ነው። በቅድሙ ፓወር በዚህ ጋር የራሷቸው ነገሮች ፈተና ላይ የሚመጡ ጥያቄዎችን ልንገራችሁ ከእያንዳንዱ ስላይድ እየነገርኳችሁ ስለሚሄድ ማለት ነው። ዘ ኤርሊየስት ኖን ሪፈረንስ ኦፍ ዘ ሂስትሪ ኦፍ ኢትዮጵያ ዘ ሆርን ማን ነው ሊላችሁ ይችላል። ፐሪፐላስ ኦፍ ኤሪትራንሲ ነው ማለት ነው። በአንደኛው ክፍለ ዘመን የተጻፈ ነው። ጸሐፊው አይታወቅም የሚለውን ትይዛላችሁ። ከዛም በኋላ ክርስቲያን ቶፖግራፊ በማን ነው የተጻፋችሁ ካላችሁ በኮስማስ ነው የተጻፈው ማለት ነው በ6ኛው ክፍለ ዘመን። ከዛ በ7ኛው ክፍለ ዘመን ማኑስክሪፕቶች እንደተገኙ ከዛም በኋላ ዶክመንቶች ደግሞ አባ ገሪማ ሞናስተሪ ይሃ ላይ ማኑስክሪፕቶች ከፈ ደግሞ ሐይቀ እስጢፋኖስ ላይ አብዛኞቹ ማኑስክሪፕቶች ሪሊጂየስ ናቸው። ሪሊጂየስ ቢሆኑም የሜዲቫል ኢትዮጵያ ኪንጎችና የነሱን ህይወት ይዟል ማለት ነው። ማኑስክሪፕቶቹ ሜዲቫል ኢትዮጵያን ሂስትሪ ደግሞ የተጻፈው ሃጊዮግራፊ ላይ ነው ገድላት ላይ እንደነበር ይሄ ደግሞ የተጻፈው በግዕዝ እንደሆነ ሃጊዮግራፊ ኢዝ ኢንሃንሲንግ ዘ ፕሬስቲጅ ኦፍ ዘ ሴንት የሴንቶችን ፕሬስቲጅ ኢንሃንስ ለማጉላት እንደሚያገለግል አይተናል። ከዛም በኋላ ስለ ዴቨሎፕመንት ቸርች ኢን ዘ ስቴት ቴሪቶሪ ኮንኩዌስት ባይ ሞናርች የመሳሰሉትን ያትታል ሃጊዮግራፊ ማለት ነው። ፓራላሊ በሙስሊሞች ዘንድም እንደዚህ አይነት ነገር እንደነበር ከዛም በኋላ ይሄ ደግሞ ኢንዲጂነስ ሙስሊሞች ስላላቸው ዴቨሎፕመንት ዘን ከውጭ ጋር ስለሚኖራቸው ፎሪያን ሪሌሽንም ያወራል ማለት ነው። አን ኢንዲጂነስ ትራዲሽን ኦፍ ሂስቶሪ ራይቲንግ ኮል ክሮኒክል ኢትዮጵያ ላይም ኢንዲጂነስ የሆነ ሂስቶሪካል ራይቲንግ አለ ወይም የታሪክ አጻጻፍ አለ። ይህ ሂስቶሪዮግራፊ የምንለው ማለት ነው። ይሄ ደግሞ ክሮኒክል በመባል ይታወቃል። ክሮኒክል ማለት አማርኛ ትርጉም ዜና መዋዕል ማለት ነው። ከስሙ እንደምትረዱት ነገስታቱ ዙፋናቸው ላይ ይቀመጡና አንድ ታማኝ ሰው ክለርጂማንም ሊሆን ይችላል፣ ቄሶችም ሊሆን ይችላል፣ ወይም ደግሞ በጽሁፍ ሙያ ያለው ሰው ይቀመጥና ከስራቸው ከጧት እስከ ማታ ያነገሩትም ማታ ላይ ተቀምጦ ዘርዝሮ ይጽፋል ማለት ነው። ይሄ እንደዚህ አይነት አጻጻፍ ዜና መዋዕል በመባል ይታወቃል። ዘ አንሸንት ኢትዮጵያን ግዕዝ ታንግ ፈርስት አፒርድ ኢን 14th ሴንቸሪ ማለት ነው። አንሸንት ኢትዮጵያ በአንሸንት ኢትዮጵያ ጊዜ የሚደረግ ነው። በዛን ሰዓት እንትኑ ማዘር ታንጉ ግዕዝ ነበር ማለት አሁን ላይ ኦፊሻል ላንጉጅ አማርኛ ነው አይደል? አንድ ሰው ሲወለድ አማርኛ ይችላል አይደል? በዛም ሰዓትም ሲወለድ እየቻለ የሚመጣው ነገር ግዕዝ ነበር። ኦፊሻል ቋንቋው ግዕዝ ነበር። ይሄ በ14ኛው ክፍለ ዘመን የተጀመረው ማለት ነው። ሪትን ባይ ኮርት ስክራይብ ኦር ክለርጂሜን አሁን እንዳልኳችሁ በካህናት ሊሆን ይችላል የሚጻፈው። ሪኮግናይዝ ክሊሪካል ትሬኒንግን ካሊግራፊክ ስኪል ያላቸው ሰዎች ነበሩ የሚጽፉት ማለት ነው። ይሄንን ዲልቱ ዘ ኪንግስ ኦር ዜር ዲድ ኪንጉና የንጉሱና ንጉሱ ስለሰራቸው ጀብዶች የሚተረክበት ነው ማለት ነው። ቦዝ ሌጀንድስ ፋክት ፓስት ኤንድ ኮንቴምፖራሪ አው ዘ ሞናርክ ጂኖሎጂ ስለ ሞናርቾች ጂኖሎጂ ማለትም ስለ ነገስታቱ የዘር ሐረግ የሚያትት ነበር። አፕብሪንጊንግን ሚሊታሪ ኤክስፕሎይት ስለ ሚሊታሪ ኤክስፕሎይታቸው ምናምን የሚያትት ነበር። ፒቲ ኤንድ ስቴትማንሺፕ ፒቲ አማኝ መሆናቸውን ንጉሱ አማኝ መሆናቸው ስቴትማንሺፕ በቃ ለስቴቱ ያሉት ብቸኛው ሰው እንደ አድርገው ይጻፉ ነበር ማለት ነው። ዘ ኤርሊየስት ክሮኒክል ግሎሪየስ ቪክተሪስ ኦፍ አምደ ጽዮን ነው። ለመጀመሪያ ጊዜ የተጻፈው ኤርሊየስቱ የአምደ ጽዮን ግሎሪስ ኦፍ ቪክተሪስ ነው ማለት ነው። ለመጀመሪያ ጊዜ የተጻፈው ሊትል አቴንሽን ቱ ሶሻል ኤንድ ኢኮኖሚክ ዴቨሎፕመንት
ዋና የሚያደርገው እንዳልኳችሁ ፒቲ መሆኑ ንጉሱ ፒቲ መሆኑን አማኝ መሆኑ ስቴትማንሺፕ መሆኑን ስለ ንጉሱ ሚሊታሪ ኤክስፕሎይት ነው የሚያወራው። ከዛም በኋላ ደግሞ ስለ ንጉሱ ጂኖሎጂ ሊያወራ ወይም ኢዝራኤል ሊያወራ ይችላል። ሊትሊ ደግሞ ስለ ሶሻል እና ኢኮኖሚክ ዴቨሎፕመንትም ሊያወራ ይችላል ማለት ክሮኒክሉ ያወራል። ትራቭል አካውንት ባይ ፎሬን ኦብዘርቨር። አሁን ከቅድም ጀምሮ እያያችሁ ከሆነ መጀመሪያ ሂስቶሪዮግራፊ ምንድን ነው ብለን ኤክስፕሌን አድርገን ሂስቶሪዮግራፊ ሂስቶሪ ኦፍ ሂስቶሪካል ራይቲንግ እንደሆነ አየን። ከዛም በኋላ ሂስቶሪዮግራፊ እንዴት እንደተጀመረ ምናምን አየን። ከዛ በኋላ ስለ ኢትዮጵያ ታሪክ ነው እያየን ያለ ነው። ከዛም ለመጀመሪያ ጊዜ የተጻፉ ስለ ኢትዮጵያና ስለ ሆርን ኦፍ አፍሪካ ምንድን ነው ፐሪፕለስ ኦፍ ክርስቲያንስ ነው። ከዛም በኋላ ክርስቲያን ቶፖግራፊ ነው በኮስማስ ተጻፈው። ከዛም በኋላ በሰባተኛው ሴንቸሪ የተገኙ ኢንስክሪፕሽኖች አሉ። ከዛም በኋላ ዶክመንቶች አባ ገሪማ ሞናስተሪ ላይ ይህ አካባቢ አሉ። ከዛም በኋላ ሀይቀ እስጢፋኖስ ላይ የተገኙ አሉ ብለን እየዘረዘርን መጣን። ከዛም በኋላ እነሱን ከዘረዘርን በኋላ ማኑስክሪፕቶች አብዛኞቹ ኢሴንሻል አብዛኞቹ ምንድናቸው ሪሊጂየስ እንደሆኑ አየን። ሪሊጂየስ ቢሆኑ ሜዲቫል ኪንጎች እና የእነሱን ታሪክ ይዘዋል ብለን አየን። ከዛ በኋላ ማኑስክሪፕቶች መጀመሪያ የተጻፉት በግዕዝ እንደሆነ አየን። ሃጊዮግራፊዎች በግዕዝ እንደሆነ አየን። ከዛ በሙስሊምም በክርስቲያን መካከል ሃጊዮግራፊ የሚባል ነገር እንዳለ አየን ማለት ነው። ከዛ ኢንዲጂነስ የሆነ ራይቲንግ አለን። ይሄም ደግሞ ክሮኒክል ይባላል። ክሮኒክል በ14ኛው ክፍለ ዘመን የተጀመረው በ14ኛው ክፍለ ዘመን የተጀመረው እንዴት ነው? ንጉሱ ይቀመጥና ከታች ለሚጽፉ ሰዎች ለክለርጂማኖችም ሊሆን ይችላል ለተለያዩ በልብ መጽሐፍ ላይ ምስኪን ላላቸው ሰዎች ይነግሩና ዜና መዋላቸው የሚጻፍበት ነው። ዜና መዋሉ ላይ ደግሞ የሚካተቱ ነገሮች እነዚህ ናቸው። ማለትም ቦዝ ሌጀንድ ኤንድ ፋክትስ ፓስት ኤንድ ኮንቴምፖራሪ ሊሆኑ ይችላሉ። ዘሞናርች ጂኒዮሎጂ ማለትም የንጉሱ የዘር ሐረግ ከዛም በኋላ አፕብሪንጊንግ ኤንድ ሚሊታሪ ኤክስፕሎይቶች ከዛ በኋላ ፒቲ ኤንድ ስቴትማንሺፕ ፒቲ ማለት ንጉሱ አማኝ እንደሆኑ ስቴትማንሺፕ ለስቴት የሚቆረቆር የሚያዝኑ ሰው እንደሆኑ ለማሳየት ማለት ነው። ይሄ ደግሞ ለመጀመሪያ ጊዜ የተጻፈው ግሎሪየስ ቪክተሪስ ኦፍ አምደ ጽዮን እንደሆነ በ14ኛው ክፍለ ዘመን ማለት ነው። ከዛም በኋላ ላስት ክሮኒክል ደግሞ የተጻፈው በአቤቶ ኢያሱና በኢምፐረስ ዘውዲቱ ጊዜ እንደነበር አይተናል ማለት ነው። ከዛም በኋላ ቅድም እንዳልኳችሁ ዋና ትኩረት የሚሰጣቸው አሉ። ከዛ ትኩረት ከሚሰጣቸው በመቀጠል ትንሽ ደግሞ ትኩረት ስለ ሶሻልና ስለ ኢኮኖሚክ ነገሮች ደግሞ በትንሹ ትኩረት ይሰጣል ማለት ነው። ከሱ በመቀጠል ደግሞ ፎሪያን ራይተርሶች አሉ ስለ ኢትዮጵያ የጻፉ ማለት ነው። ፎሪያን ኦብዘርቨርስ ነው የሚባሉት ማለት ነው። ሪትን አካውንት አረቢክ ስፒኪንግ ቪዚተር ቱ ዘ ኮስት አረቢክ ስፒከር የተናገሩትን አልማሱዲ ኢንድ ኢብን ባቱታ የተባሉ ሰዎች ደግሞ ዲስክራይብ አድርገዋል። ምን ዲስክራይብ አድርገዋል? ዘ ካልቸር ላንጉጅ ኢምፖርት ኤክስፖርት ትሬድ ኢስት አፍሪካን ኮስት ኢን 10th and 14th ሴንቸሪ ሪስፔክቲቭሊ ማለት ነው። አልማሱዲ በ10ኛው ክፍለ ዘመን ኢብን ባቱታ ደግሞ በ14ኛው ክፍለ ዘመን ስለ ካልቸር፣ ስለ ቋንቋ፣ ስለ ኢምፖርት ኤክስፖርት ትሬድ ኦፍ ኢስት አፍሪካን ኮስት ዲስክራይብ አድርገዋል ማለት ነው። በ16 እና በ17ኛው ክፍለ ዘመን ደግሞ ፉቱሃ አልሀበሻ ወዝ ኮምፖዝድ ባይ ሺሃብ አዲን በተባለ ሰው ፉቱሃ አልሀበሻ የተባለ መጽሐፍ ተጽፏል። አልሃይሚ ሁ ሊድ የመን ዲሊጌሽን ኢን 1647 ቱ ዘ ኮርት ኦፍ ፋሲለደስ አልሃይሚ ደግሞ የየመን ዲሊጌሽን ሊድ የሚያደርግ ሰው ነበር። በ1647 ለኮርት ኦፍ ፋሲለደስ ጽፏል ማለት ነው። አዘር ማቴሪያል ዛት አፒርድ ኢን 16th ሴንቸሪ ሌሎች ማቴሪያሎች ደግሞ በ16ኛው ክፍለ ዘመን ደግሞ የተጻፉ አሉ። ሶ አረቢክ ራይተርሶች አሁን እዚህ ጋር ፈተና ላይ ምን ብሎ ሊያመጣ ይችላል? አረቢክ ራይተርስ ብሎ ስማቸውን ሊያመጣባችሁ ይችላል። ዩሮፒያን ራይተርስ ብሎ ስማቸውን ሊያመጣባችሁ ይችላል። ሶ አረቢክ ስፒኪንግ ቪዚተር የጻፉ ማማን ናቸው? አልመሱዲ፣ ኢብን ባቱታ፣ ሻብ አድ-ዲን አልሃሚ ናቸው። ከዛም በኋላ አልመሱዲ እና ኢብን ባቱታ ተመሳሳይ ኮንተንት ያለውን ነገር ጽፈዋል ማለት ነው። ወይም ደግሞ ዲስክራይብ አድርጓል። ካልቸር፣ ላንጉጅ፣ ኢምፖርት ኤክስፖርት ትሬድ ኦፍ ኢስት አፍሪካ ኮስት ማለት ነው። እነዚህ የሚለያቸው አልማሱዲ በ10ኛው ነው፣ ኢብን ባቱታ በ14ኛው መሆኑ ብቻ ነው። 16ኛው 17ኛው ክፍለ ዘመን በ16ኛው ክፍለ ዘመን ፉቱሃ አልሀበሻ የሚባል መጽሐፍ በሻብ አዲን ተጽፏል። ከዛም በኋላ ደግሞ አልሃሚ ደግሞ ሁ ሊድ የመን ዲሊጌሽን ለኮርት ኦፍ ፋሲለደስ በ1647 እንደጻፈ እንትን ብለናል ማለት ነው። አዘር ማቴሪያሎች ደግሞ በ16ኛው ክፍለ ዘመን እንደተገኙ መጽሐፍ ይነገረናል ማለት ነው። ዩሮፒያን ሚሽነሪ ኤንድ ትራቨለርስ ቱ ዘ ዴቨሎፕመንት ኦፍ ኢትዮጵያን ሂስቶሪዮግራፊ አርሊ ማለት ነው። ዩሮፒያን ሚሽነሪዎች እና ትራቨለሮች ለኢትዮጵያ ሂስቶሪዮግራፊ እድገት ያላቸው እንትን ምንድን ነው? ፍሮም 16th ሴንቸሪ አንቲል ዘ ሌት 19th ሴንቸሪ ሚሽነሪስ ካቶሊክ ኦር ፕሮቴስታንት አራይቭድ መጥተዋል። ዘ ሜጀር ቶፒክ ከቨርድ ኢንክሉድ ሪሊጂየስ ኤንድ ፖለቲካል ዲቨሎፕመንት በ16ኛው ክፍለ ዘመን ከ16ኛው ክፍለ ዘመን ጀምሮ እስከ 19ኛው ክፍለ ዘመን
ማለቂያ አካባቢ ድረስ ሚሽነሪዎች በስፔሻሊ የካቶሊክና የፕሮቴስታንት መጥተዋል ወደ ኢትዮጵያና ወደ አፍሪካ ቀንድ ማለት ነው። ሜጀር ቶፒክ ከቨርድ ኢንክሉድ ሪሊጂየስ ኤንድ ፖለቲካል ዴቨሎፕመንት። አብዛኞቹ ሜጀር ቶፒካቸው ሲመጡ ወይ ሪሊጂየስ ነው ወይ ፖለቲካል ነው፣ ዴቨሎፕመንት ለማምጣት ነው የሚመጡት። ዘ ፕሪስተር ጆን ኦፍ ዘ ኢንዲስ ኮምፖዝድ ባይ ፍራንሲስኮ አልቫሬስ። ፕሪስተር ጆን ኦፍ ዘ ኢንዲስ ሚል መጽሐፍ ደግሞ በማን ተጽፏል? ፍራንሲስኮ አልቫሬስ ተጽፏል። አሁን እዚህ ጋር ተመልከቱ። እንደዚህ አይነት ነገሮች ደግሞ ሲመጡባቸው ምንድነው ጸሐፊውን መጀመሪያ ያስቀምጥና ከዛም በኋላ መጽሐፉ ምን አይነት ነው የጻፈው ሊል ይችላል። ለምሳሌ ፍራንሲስኮ አልቫሬስ ካለ ስለምንድን ነው የጻፈው? ፕሪስተር ጆን ኦፍ ዘ ኢንዲስ የሚል መጽሐፍ ጽፏል ማለት ነው። በስንት? በ1520። ጄምስ ብሩስ ትራቭል ቱ ዲስከቨር ዘ ሶርስ ኦፍ ናይል። ጄምስ ብሩስ ደግሞ የአባይን መነሻ ያጠና ሰው ነው ማለት ነው። ፎሬን ራይተርስ ዴቨሎፕ ዘ ኢንተረስት ኢን ኢትዮጵያን ስተዲስ። የጀርመን ሂኦብ ሊዶልፍ ማለት ነው። ሊዶልፍ was the founder of Ethiopian studies in Europe in the 17th century ማለት ነው። ሊዶልፍ ምንድነው? የኢትዮጵያ ጥናት በአውሮፓ የሚል ፋውንደር ወይም ደግሞ መስራች ነው። he wrote historica Ethiopica translated into history of Ethiopia ማለት ነው። ሊዶልፍ ስለምን ጽፏል? ሂስቶሪካ ኢትዮፒካ የሚል መጽሐፍ ጽፏል። ይሄ በአማርኛቸው ትርጉሙ ሂስቶሪ ኦፍ ኢትዮጵያ ማለት ነው። የሚገርማችሁ ሂስቶሪ ኦፍ ኢትዮጵያ ይላል እንጂ የሚል መጽሐፍ ጽፏል እንጂ ሊዶልፍ ኢትዮጵያ መጥቶ አያውቅም። ይሄንን ከምንድነው ስለ ኢትዮጵያ ታሪክ ከምንድነው ያጠናው? አባ ግሪጎሪ ወይም ደግሞ አባ ጎርጎሬስ ሲባሉ እሱ በነበረበት ቦታ ከነበሩ ሰው ከሳቸው ተምሮ ነው ማለት ነው ይሄንን ነገር የጻፈው። እኛው ሊዶልፍ ኔቨር ቪዚት ኢትዮጵያ ኮሌክትድ ፍሮም አን ኢትዮጵያን ፕሪስት ኔምድ አባ ጎርጎሬስ ኦር አባ ግሪጎሪ who was in Europe at that time። ከአባ ግሪጎሪ ወይም ደግሞ ከአባ ጎርጎሬስ ነው። አባ ጎርጎሬስ ደግሞ በዛ ሰዓት አውሮፓ ላይ ነበር። in the 19th century ኦገስት ዲልማን published two studies on ancient Ethiopia history። በ19ኛው ክፍለ ዘመን ኦገስት ዲልማን ደግሞ published two study ሁለት ጥናቶችን አጠና ስለ ancient Ethiopian history ማለት ነው። compared to ሊዶልፍ ዲልማን demonstrated all markers of objectivity in historical research endeavors ማለት ነው። ዲሞንስትሬት አድርጓል። ከሊዶልፍ በተሻለ መልኩ ዲልማን ኤክስፕሌን ማድረግ ችሏል። historical writing made some departure from the chronicle tradition in early 20th century ማለት ነው። the emergence of traditional Ethiopian writers። አሁን ደግሞ ፍሎን እየጠበቃችሁ ካነበባችሁ በጣም ኢዚሊ ነው። በቃ እንደ መተረክ እንደ ናሬት እያደረጋችሁላ ትይዙታላችሁ ማለት ነው። እንዴት ነው? መጀመሪያ ስለ ሂስቶሪዮግራፊ አወራን። ከሂስቶሪዮግራፊ በኋላ ስለ ኢትዮጵያ ሂስቶሪዮግራፊ እያወራን እያለ ፐርፐለስ ኦፍ ኤሪትራንስ ያለን በአንደኛው ክፍለ ዘመን፣ ከዛም በኋላ በስድስተኛው ክፍለ ዘመን በኮስማስ ተጻፉ ክርስቲያን ቶፖግራፊ ያለን፣ ከዛ በሰባተኛው ክፍለ ዘመን ኢንስክሪፕሽኖች መጥቷልን። ከዛም በኋላ አባ ገሪማ ሞናስተሪ ላይ አሉ፣ ከዛ ሐይቅ እስጢፋኖስ ላይ አሉልን። አብዛኞቹ ሞናስተሪዎች ሪሊጂየስ ናቸዋልን። አብዛኞቹ ሞናስተሪዎች ማኑስክሪፕቶች ሪሊጂየስም ቢሆኑ የሜዲቫል ኢትዮጵያን ኪንጎች ሊስታቸው ይዟልና ታሪካቸው ይዟል። ከዛም በኋላ ማኑስክሪፕቶች ደግሞ ምን ነበሩ አሉ? ሃጊዮግራፊዎች ነበሩ፣ ገድለ ቅዱሳት ነበሩ። ይሄ ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቸርች የሚቀዳ እንደሆነ ተናገረን። እነዚህ መጀመሪያ ጊዜ የተጻፉት በግዕዝ እንደነበር፣ ከዛም በኋላ ደግሞ እነዚህ ምንድናቸው የፕሬስቴጆቹን ኢናንስ ማድረግ እንደሆነ ስራቸው የመሳሰሉትን አይን ፓራሊ በሙስሊሞች በኩል እነሱ ነገር እንደነበር አይተናል ማለት ነው። ከሱ በቀጥሎ ደግሞ ፎሬን ቪዚተሮች ደግሞ ወደ ኢትዮጵያ መጥተው አረቢክ ራይተሮች ወደ ኢትዮጵያ መጥተው ከዛ በኋላ ደግሞ ስለ ኢትዮጵያ ውስጥ ደግሞ ሂስቶሪ ራይቲንግ ትራዲሽን ነበር። ያ ክሮኒክል ይባላል ደግሞ ዜና መዋዕል ይባላል ብለን አውርተናል ማለት ነው። ዜና መዋዕሉ ደግሞ ስለምን የሚያወራው? ስለ ኪንጎቹ ጂኖሎጂ ሊያወራ ይችላል። አፕብሪንጊንግ ሚሊተሪ ኤክስፕሎይት ሊያወራ ይችላል። ከዛ በኋላ ስለ ኪንጎቹ ጀብዶች ሊያወራ ይችላል። ሊትሊ ስለ ኢኮኖሚክና ሶሻል እንትኖቹ ያወራል ማለት። ከዛ በኋላ አረቢክ ስፒኪንግ ቪዚተሮች የጻፉት አልማሱዲና ኢብን ባቱታ አለን። አልማሱዲ ስለምን ጻፈ? ስለ አልማሱዲም ኢብን ባቱታም ተመሳሳይ ነገር ነው የጻፉት። የክፍለ ዘመን አንደኛው በ10ኛው አንደኛው በ14ኛው ክፍለ ዘመን መሆኑን እንጂ ልዩነቱ ማለት ነው። ሁሉም ተመሳሳይ ነገር ነው የጻፉት። ስለምንድን ነው የጻፉት? ስለ ካልቸር ላንጉጅ ኢምፖርት ኤክስፖርት ኦፍ ኢስት አፍሪካ ኮስት ነው የጻፉት ማለት ነው። ከዛም በኋላ ደግሞ ከአልማሱዲ በመቀጠል ስለ እነ ፉታ አላበሻ የሚባል በሻህ አዲን እንደተጻፈ፣ ከዛም በኋላ አልሃይሚ ደግሞ እንደተጻፈ፣ አልሃይሚ ደግሞ የመን ዴሊጌሽን ሊድ ያደርግ እንደነበር በ1647 ለኮርት ፋሲሊደስ እንደጻፈ መሳሰሉት አይቀርም። ከዛም በኋላ ዩሮፒያን ሚሽነሪዎች ናቸው። ዩሮፒያን ሚሽነሪዎች ደግሞ
ፕራይመርሊ የሚመጡት ለሪሊጂየስ እና ለፖለቲካል ዴቨሎፕመንት ነው። ማለትም ስፔሻል ሪሊጂየስ ሲባል ካቶሊክ ወይም ፕሮቴስታንት ናቸው። ከዛ በኋላ ግን ታሪክ ላይ የራሳቸው አስተዋጽኦ አድርጓል። ለምሳሌ ፍራንሲስኮ አልቫሬዝ ፕሪስተን ጆንስ ኦፍ ዘ ኢንዲያስ የሚል መጽሐፍ እንደጻፈ በ1520 አይተናል። ከዛም በኋላ ጀምስ ብሩስ ስለ ናይል ሶርስ እንዳጠና አይተናል። ከዛም በኋላ ሉዶልፍ ኢትዮጵያ መጥቶ አያውቅም፣ ግን ስለ ኢትዮጵያ ሂስቶሪካ ኢትዮጵያ የሚል ወይም ደግሞ ሂስቶሪ ኦፍ ኢትዮጵያ የሚል መጽሐፍ ጽፏል። እሱም ደግሞ ኢትዮጵያን አይቶ እንደማያውቅ ይህንን ደግሞ የጻፈው ከአባ ግሪጎሪ ወይም ደግሞ ከአባ ጎርጎሪዮስ ሰምቶ እንደነበር፣ አባ ጎርጎሪዮስ ደግሞ በዛ ሰዓት አውሮፓ ላይ ይገኝ እንደነበር አይተናል። ከዛ በ19ኛው ክፍለ ዘመን ደግሞ ዲልማን ሞር ከሉዶልፍ በተሻለ ኤክስፕሌን እንዳደረገ አይተናል። ከዛም በኋላ ደግሞ ዘ ኢመርጀንስ ኦፍ ትራዲሽናል ኢትዮጵያን ራይተርስ፣ ከዚህ ሁሉ ቀጥሎ ደግሞ ኢትዮጵያን ራይተርስ ደግሞ ተፈጠሩ። ኢትዮጵያ ራይተርስ ደግሞ ኮንትሪቢዩሽን አላቸው። ለምሳሌ አለቃ ታዬ ገብረ ማርያም፣ አለቃ አስመ ጊዮርጊስ፣ ደብተራ ፍሳ ጊዮርጊስ አበዝጊ የመሳሰሉት ደግሞ የራሳቸው ኮንትሪቢዩሽን አላቸው። ሶ እንቀጥል። እነሱ ደግሞ አንባይ እናያቸው ማለት ነው። ሌተር ነጋዳስ አፈወርቂ ገብረ ኢየሱስ ገብረ ሕይወት ባይከዳኝ የመሳሰሉት ደግሞ መጥተዋል ማለት ነው። መጀመሪያ የጠቀስናቸው ሶስት ሰዎች አሉ። ከነሱ ቀጥሎ ደግሞ ነጋዳስ አፈወርቂ ገብረ ኢየሱስና ገብረ ሕይወት ባይከዳኝ መጥተዋል። አንላይክ ክሮኒክለርስ ክሮኒክል ከሚጽፉት ጋር ተመሳሳይ አይደለም። ዚስ ራይተር ዲልስ ዊዝ ኤ ሬንጅ ኦፍ ቶፒክ ፍሮም ሶሻል ጀስቲስ አድሚኒስትሬቲቭ ሪፎርም ኤንድ ኢኮኖሚክ አናሊሲስ ቱ ሂስትሪ ማለት ነው። እነዚህ ክሮኒክለሮቹ ወይም ደግሞ ክሮኒክል የሚጽፉ ሰዎች ንጉሱ የነገራቸው እንዲህ አደረኩ ያላቸውን ቁጭ ብሎ ነው የሚጽፉት። እንደነገርኳችሁ እነዛ ደግሞ የሚጽፉት ሶሻልና ኢኮኖሚኩ ሊትል ነው፣ በቃ በትንሽ ነው የሚጽፉት። አብዛኛው ስለ ንጉሱ ጀብድ፣ ስለ ንጉሱ ሚሊተሪ፣ ስለ ንጉሱ ፊቲ መሆን፣ ስለ ንጉሱ ስቴትስማንሺፕ፣ ስለ ንጉሱ ጂኖሎጂ ስለመሳሰሉት ነው ያወሩት። እነዚህ ግን ኢትዮጵያን ራይተርሶች ግን እንደነዛኞቹ አይደሉም። እነዚህ የሚጽፉት ምንድነው? ሬንጅ ኦፍ ቶፒክ የተለያዩ ቶፒኮች ይጽፋሉ። ስለ ሶሻል ጀስቲስ ይጽፋሉ፣ ስለ አድሚኒስትሬቲቭ ሪፎርም ይጽፋሉ፣ ስለ ኢኮኖሚክ አናላይሲስ ቱ ሂስትሪ የመሳሰሉት ነገሮች ይጽፋሉ ማለት ነው። ታዬ ኤንድ ፍስሐ ጊዮርጊስ ሮት ኤ ቡክስ ኦን ዘ ሂስትሪ ኦፍ ኢትዮጵያ ዋይል አስሜ ፕሮዲውስ ኤ ሲሚላር ወርክ ኦን ዘ ኦሮሞ ፒፕል ማለት ነው። ታዬና ፍስሐ ሂስቶሪ ኦፍ ኢትዮጵያ የሚል ታሪክ ጽፏል። አስሜ ደግሞ ፕሮዲውስ ሲሚላር ተመሳሳይ ወርክ ያለው ስለ ኦሮሞ ፒፕል ጽፏል ማለት ነው። አፈወርቅ ሮት ዘ ፈርስት አማሪክ ኖብል ጦቢያ ኢን ኢትዮጵያን ሂስትሪ ዋይል ገብረሕይወት አጼ ሚኒሊክና ኢትዮጵያ ኢምፔሪያል ሚኒሊክ ኤንድ ኢትዮጵያ ማለት ነው። መንግስትና የህዝብ አስተዳደር ገቨርንመንት ኤንድ ፐብሊክ አድሚኒስትሬሽን። አሁን እዚህ ጋር ታዬና ፍስሐ ሂስቶሪ ኦፍ ኢትዮጵያ የሚል መጽሐፍ ጻፉ። አስሜ ደግሞ ተመሳሳይ ስራ ስለ ኦሮሞ ፒፕል ጻፈ። አፈወርቂ ደግሞ የመጀመሪያ ምን ጻፈ? አማሪክ ኖብል ጻፈ። ይሄ ብዙ ጊዜ ፈተና ላይ የማይቀር ጥያቄ ነው። አፈወርቅ ስለመጻፈ የመጀመሪያ አማሪክ ኖብል ወይም ደግሞ ልቦለድ ጻፈ። ስሙ ጦቢያ እንደሚባል። ከዛም በኋላ ደግሞ ገብረሕይወት ደግሞ ስለ አጼ ሚኒሊክና ኢትዮጵያ ወይም ደግሞ ኢምፔሪያል ሚኒሊክና ኢትዮጵያ ስለሚል መጽሐፍ አንድ መንግስትና የህዝብ አስተዳደር ገቨርንመንት ኤንድ ፐብሊክ አድሚኒስትሬሽን የሚል ይዘት ያለው መጽሐፍ ጻፈ። ዘ ሞስት ፕሮሊፊክ ራይተርስ ኦፍ ዘ 20th ሴንቸሪ ኢትዮጵያ ዋዝ ሃይቨር ብላቴን ጌታ ህሩይ ነው ማለት ነው። በሃያኛው ክፍለ ዘመን ደግሞ በጣም ፕሮሊፊክ ራይተር የሚባለው ብላቴን ጌታ ህሩይ ማለት ነው። እዚህ ጋር ያለውን ነገር ሰመራይዝ እናድርገውና ወደዛኛው እናልፋለን ማለት ነው። ትራዲሽናል ኢትዮጵያን ራይተርስ ኢመርጅ እንዳደረጉ ከ19ኛው ክፍለ ዘመን ጀምሮ ላይክ አለቃ ታዬ ገብረ ማርያም፣ አለቃ አስመ ጊዮርጊስ፣ ደብተራ ፍስሐ ጊዮርጊስ ከዛ በኋላ ላይ ደግሞ ነጋዳስ አፈወርቂ ገብረ ኢየሱስ፣ ገብረ ሕይወት ባይከዳኝ የመሳሰሉት ማለት ነው። ክሮኒክለሮች እና ሂስቶሪ ራይተሮች የተለያዩ እንደሆኑ ተመሳሳይ እንዳልሆኑ ሂስቶሪ ራይተሮች የሬንጅ ኦፍ ቶፒክ እንዲጽፉ የተለያዩ ቶፒኮችን እንዲጽፉ ላይክ ሶሻል ጀስቲስ፣ አድሚኒስትሬቲቭ ሪፎርም፣ ኢኮኖሚክስ አናላይሲስ ቱ ሂስትሪ የመሳሰሉትን ነገሮች እንደሚጽፉ አይተናል ማለት ነው። ታዬና ፍስሐ ስለ ኢትዮጵያ ታሪክ ጻፉ፣ ተመሳሳይ እንትን ያላቸው ማለት ነው። አስሜ ጊዮርጊስ ደግሞ ስለምን ጻፈ? ተመሳሳይ ወርክ ያለው ስለ ኦሮሞ ፖፑሌሽን ጻፈ ማለት ነው። የመጀመሪያው ኢትዮጵያ ኖቬል ወይም አማሪክ ኖቬል የተጻፈው በአፈወርቅ እንደሆነ ስሙም ጦቢያ ይባል እንደነበር ከዛም በኋላ ደግሞ ገብረሕይወት ደግሞ አጼ ሚኒሊክና ኢትዮጵያ የሚል መጽሐፍ እንደጻፈ ኢትዮጵያ ኤንድ ኢምፔሪያል ሚኒሊክ ኤንድ ኢትዮጵያ የሚል ማለት ነው። መንግስትና የህዝብ አስተዳደር ወይም ገቨርንመንት ኤንድ ፐብሊክ አድሚኒስትሬሽን። ዘ ሞስት ፕሮሊፊክ ራይተር በሃያኛው ክፍለ ዘመን ማን ነው? ብላቴን ጌታ ህሩይ እንደነበር ማለት ነው። ህሩይ ፐብሊሽድ ፎር ሜጀር ወርከስ ኔምሊ
ኢትዮጵያና መተማ፣ ኢትዮጵያ እንደ መተማ፣ ዋዜማ፣ የህይወት ታሪክ፣ ባዮግራፊካል ዲክሽነሪ፣ የኢትዮጵያ ታሪክ፣ የሂስትሪ ኦፍ ኢትዮጵያ የሚል መጽሐፎች ጻፉ። አሁን እዚህ ጋር ልብ በሉ፣ ፈተና ላይ የሚመጡት ስማቸውን ይጽፍና የጻፉት መጽሐፍ ማን ነው ብሎ ሊያስመረጣችሁ ይችላል። ኦር ደግሞ የጻፉት መጽሐፍ ጻፉ ሊላችሁ ይችላል። ሶ ህሩይ ምን ብላቴንጌታ ህሩይ ስለምን ጽፏል? አንደኛ ኢትዮጵያን መተማ፣ ስለ ኢትዮጵያና ስለ መተማ ጽፏል ማለት አንድ። ሁለተኛ ዋዜማ የሚል መጽሐፍ ጽፏል። ሁለት የህይወት ታሪክ የሚል መጽሐፍ ጽፏል። ሶስት የኢትዮጵያ ታሪክ ኦር ሂስትሪ ኦፍ ኢትዮጵያ የሚል መጽሐፍ ጽፏል ማለት ሶ ትንሽ እዚህ ጋር ቀየር አድርጎ ወይ የህይወት ታሪክ ብሎ ሊጠይቃችሁ ይችላል። ኦር ባዮግራፊካል ዲክሽነሪ ጻፉ ሰውዬ ማን ነው ሊላችሁ ይችላል። ማን ነው? ብላቴንጌታ ህሩይ ነው ማለት ነው። ኢን ኮንትራስት ቱ ዜር ፕሪዲሰሰር ከሱ ቀደም ከነበሩት የሚለየው ብላቴንጌታ ገብረ ህይወት ኤንድ ህሩይ ኤክስሃቢትድ ሪላቲቭ ኦብጀክቲቪቲ ኤንድ ሜቶዶሎጂካል ሶፊስቲኬሽን ኢን ዜር ወርክ ኢን ኮንትራስት ቱ ዜር ፕሮዲሰር ገብረ ህይወት ኤንድ ህሩይ ኤክስሃቢትድ ሪላቲቭ ኦብጀክቲቪቲ ኤንድ ሜቶዶሎጂካል ሶፊስቲኬሽን ኢን ዜር ወርክስ ማለት ነው። ከነሱ ቀደም ካሉት ገብረ ህይወትና ህሩይ ከነሱ ቀደም ከነበሩ ሰዎች ሞር በተሻለ መልኩ ሶፊስቲኬት አድርገው ተራቀው ነው ጽሁፎችን የጻፉት ማለት ነው። አንፎርቹኔትሊ ዘ ኢታሊያን ኦኩፔሽን ኦፍ ኢትዮጵያ ኢንተራፕትድ ዘ ኤርሊ ኤክስፐሪመንት ኢን ሞደርን ሂስቶሪ ራይቲንግ ኤንድ ፐብሊኬሽን ማለት ነው። ያቺ በጃንሆይ ጊዜ ለ5 ዓመት ኢትዮጵያን ኦኩፓይ አድርጎ ነበር አይደል ጣሊያን። በዛ ሰዓት የኢትዮጵያ ታሪክ አጻጻፍ ምን አደረገ? ኢንተራፕት ወይም ደግሞ ለትንሽ ጊዜም ቢሆን ተቋረጠ ማለት ነው። አፍተር ሊብሬሽን ያቺ ኦኩፔሽን ጊዜ ካለፈች በኋላ ተክለ ጻድቅ መኩሪያ ፎርምድ ኤ ብሪጅ ቢትዊን ራይተርስ ኢን ፕሪ 1935 ኤንድ ኢትዮጵያን ፕሮፌሽናል ሂስቶሪ ሁ ከም አፍተር ሂም ማለት ነው። አሁን እዚህ ጋር ይሄ ፈተና ላይ የማይቀር ጥያቄ ነው። ከ1935 በፊት ከነበሩትና ከሊብሬሽን በኋላ ከነበሩት ሰዎች መካከል ብሪጅ የሆነው ሰውዬ ማን ነው ብሎ ፈተና ሊጠይቃችሁ ይችላል። ተክለ ጻድቅ መኩሪያ ነው። ሶ አፍተር ሊብሬሽን ተክለ ጻድቅ መኩሪያ ፎርምድ ኤ ብሪጅ ቢትዊን ራይተርስ ኢን ፕሪ 1935 ኤንድ ኢትዮጵያን ፕሮፌሽናል ሂስትሪ ሁ ከም አፍተር ሂም ማለት ነው። ኢትዮጵያን ፕሮፌሽናል ሂስትሪ ደግሞ ከዛ በኋላ ነው ፕሮፌሽናል እየሆነ የመጣው። ተክለ ጻድቅ has published about 8 historical work ተክለ ጻድቅ ደግሞ 8 ሂስቶሪካል ወርኮችን ጽፏል። made better evaluation of his source than his brief ከሱ ከፊት ከነበሩ ሰዎች ሞር የተሻለ ሶርስ ያለው ጽሁፎችን ጽፏል ማለት ተክለ ጻድቅ መኩሪያ ማለት ሶ እዚህ ጋር 4 ነገሮችን ትይዙላችሁ። የመጀመሪያው ህሩይ 4 መጽሐፎችን ጽፏል፣ ወይም ብላቴንጌታ ህሩይ 4 መጽሐፎችን ጽፏል። ምን ሚል ኢትዮጵያና መተማ ወይም ኢትዮጵያ እንደ መተማ ሚል፣ ዋዜማ፣ የህይወት ታሪክ፣ የኢትዮጵያ ታሪክ የሚል 4 መጽሐፎችን ጽፏል። ከነሱ ቀደም ካሉ ሰዎች ጋር ሲነጻጸሩ ገብረ ህይወትና ህሩይ በስራቸው ላይ ሞር ሶፊስቲኬሽን ርቀት ወይም በጣም ከፍ ማለት ልዕልና ይታየባቸዋል ማለት ስራቸው ላይ። በጣሊያን ኦኩፔሽን ጊዜ ኢትዮጵያ ሂስቶሪካል ራይቲንግ ኢንተራፕት እንደሆነ ግን ከ1935 እና በኋላ ከ1935 በፊት እና ከሊብሬሽን በኋላ ላሉ ሰዎች ብሪጅ የሆኑ ደግሞ ተክለ ጻድቅ መኩሪያ እንደሚባል፣ ተክለ ጻድቅ መኩሪያ ደግሞ 8 መጽሐፎችን እንደጻፈ፣ ተክለ ጻድቅ መኩሪያ ደግሞ መጽሐፎቹ ከሱ በፊት ከነበሩ ሰዎች የተሻለ ሶርስ እንዳቀረቡ እነዚህም አይተናል ማለት ነው። ይልማ ደሬሳ የኢትዮጵያ ታሪክ በ16ኛው ክፍለ ዘመን የሚል ደግሞ በሱ የተጻፈ ነው። ሂስቶሪ ኦፍ ኢትዮጵያ ዘሆር ሂስቶሪ ኦፍ ኢትዮጵያ ኢን 16th ሴንቸሪ የሚለው ማለት ነው። አድሬስ ዘ ኦሮሞ ፖፑሌሽን ሙቭመንት፣ ይህ መጽሐፍ ደግሞ ስለ ኦሮሞ ፖፑሌሽን ሙቭመንት ነው። ኤን ዘ አር ቢትዊን ዘ ክርስቲያን ሃይላንድ ኪንግደም ኤንድ ዘ ሙስሊም ሱልጣን፣ ይሄ ደግሞ በክርስቲያን ሃይላንድ ኪንግደም እና በሙስሊም ሱልጣኖች ስለመካከል ስለነበረው ጦርነትም የሚያወራ መጽሐፍ ነው ማለት ነው። ብላቴን ጌታ ማህተመ ስላሴ ወልደ መስቀል ኦልሶ ኮንትሪቢዩትድ ሂዝ ሼር፣ የሱም ኮንትሪቢዩት አድርጓል። ምን ጽፏል? ዝክረ ነገር የሚል መጽሐፍን ጽፏል። ኢት ኢዝ ኤ ኮምፕሬሲቭ አካውንት ኢትዮጵያን ፕሪዋር ላንድ ቴነር ሲስተም ኤንድ ታክሴሽን፣ ከጦርነት በፊት የነበረው ስለ ቴነር ሲስተም እና ስለ ታክሴሽን ኮምፕሬሄንሲቭ የሆነ አጠቃላይ የሆነ እንትን የሚያወራ ነው። አናዘር ወርክ ዲሊንግ ስፔሲፊካሊ ዊዝ አስፔክትስ ኦፍ ላንድ ቴነር ኢዝ ሌፍት ቱ አስ ባይ ገብረ ወልድ እንግዳ ወርቅ ማለት ነው። ስለ ላንድ ቴነር ብቻ የሚያወራው ደግሞ በገብረ ወልድ እንግዳ ወርቅ የተጻፈ ነው ማለት ነው። አናዘር ራይተር ኦፍ ዘ ሴም ካታጎሪ በተመሳሳይ ካታጎሪ ግን ደጃዝማች ከበደ ተሰማ ከበደ ሮት ሂዝ ሚሞሪ ኦፍ ኢምፔሪያል ፔሪድ ፐብሊሽድ አዝ የታሪክ ማስታወሻ የሚል መጽሐፍ ጽፏል። ብዙ ጊዜ ፈተና ላይ ይመጣል ማለት ነው። የታሪክ ማስታወሻ የሚለው መጽሐፍ ማን ነው የጻፈው የሚል እንትን ይመጣል። ማን ነው?
ደጃዝማች ከበደ ተሰማ ነው ማለት ነው። ሶ ተማሪዎች ለዛሬውን ክላስ በዚህ እናጠናቅቃለን። እንግዲህ እንደተለመደው እንደወደዳችሁት እርግጠኞች ነን። የቻናላችን ቤተሰቦች ላይክ አድርጉ፣ ሀሳባችሁ ኮሜንት ሴክሽን ላይ አስቀምጡልን። ይሄ ቢጨመር ይሄ ቢቀነስ ብላችሁ የምትጨምሩት ነገር ካለ አስቀምጡልን። ለቻናላችን አዲስ ሆናችሁ ደግሞ እንግዲህ የዛሬውን እንደወደዳችሁ ተስፋ እስከዚህ ድረስ ከመጣችሁ ዛሬውን እንደወደዳችሁት እርግጠኞች ነን። ሰብስክራይብ በማድረግ እንደዚህ አይነት የትምህርት ቪዲዮዎች እንዲደርሳችሁ የደወል ምልክቷን ተጭናችሁ ቤተሰብ እንድትሆኑ እንጠይቃለን። በተጨማሪ ደግሞ ሁላችሁም በተቻላችሁ ልክ ቪፒኤን አብርታችሁ ብትጠቀሙ እኛንም የምትጠቅሙ ስለሆነ ሁላችሁም ቪፒኤን አብርታችሁ እንድትጠቀሙ እንመክራለን። ብታደርጉልን እኛም ደግሞ በጣም ደስ ይለናል። ከዚህ የተሻለ ደግሞ አርቀቀን አስፍተን አግንነን እንድንሰራ ደግሞ በእንደዚህ አይነት ነገር ድጋፋችሁን እንድታሳዩን እንጠይቃለን። ለዛሬ የነበረን ጊዜ በዚህ እናበቃለን። በሚቀጥለው በፓርት ስሪ እንገናኛለን። ሁላችሁም ደግሞ ቴሌግራም ቻናል አለን። ፓወርፖይንቱን ከፈለጋችሁት እዛ ላይ አታች እናደርግላችኋለን። ሊንኩን ዲስክሪፕሽን ስለምናስቀምጥላችሁ ሁላችሁም ገብታችሁ ጆይን በማድረግ ፓወርፖይንቶችን ማግኘት ትችላላችሁ። የፈተና ሞጁሎችን የፈተና ጥያቄዎችን ማግኘት ትችላላችሁ። ለዛሬ የነበረን ቆይታ በዚህ እናበቃለን። ፈጣሪ አእምሯችሁን ይባርክ። ቴንኪዩ